እነሆ ፕሪሚየር ሊግ ዛሬ ይጀምራል። በጾሙ እንደ ሻምፒዮንስ ሊግ ጾመኛው እንደ ግጥምጥሞሹ አይገርምም ጋይስ? አርሰናል እንግዲህ ዛሬ ማን ነው የምትባላትን ያጋያታል ዛሬ በእርግጠኝነትና ያሸንፋል። መቼም ዛሬ ጀምራችሁ እንዳትቋጥሩ። የቋጠሮ ገር ሁለገብ ቋጠሮ ስራው የሚጀምር ከነገ ጀምሮ ነው። ቅዳሜ በፍስክ ነው፣ በጾም አንቋጥርም። ምን ወጣን እንዴ? ሽሮ እየበላን ምለሰንበር የሚበላ አይመስልም በየቀኑ ነው። ድንች ወጥም ቢሆን በቅቤ እየበላን ነገ ነው የምንቋጥር እንጂ ዛሬ አንቋጥርም። ማሊያ ድርሰን ከክፍለ ሀገር እየመጣና አራዳሊዎች ማሊያ ኦሪጂናል ማሊያዎችን ግን ክለባችሁ ሳይጀምር ተሉ ልበሱና ክለባችሁ መደገፍ። ስለዚህ ደውሉልኝ፣ ስልኬ ባዮ ላይ አለ፣ ወይም ደግሞ 0968559890 መደወል። ክፍለ ሀገር የትም ቦታ እንልካለን። ያራዳሊዎች the champ is here ዛሬ ማታ ኮቨንትሪ ምናንቀባረርበትን ላይን አፕ እናወጣለን። በአሁን ሰዓት ይሄን ቪዲዮ ሰራ ማብራት የለም፣ ግን ለሊት ማብራት ይመጣል ብለን እንጠብቃለን። ምክንያቱም ላይቭ ላይ እንገናኛለን። ዩቲዩብ ላይ ብቻ ገብታችሁ ጆይን ማድረግ እንዳትረሱ ነው የምላችሁ። በረኛ ላይ ራያ ግልጽ ነው፣ ምንም አያሳስብም ነው የምልገባ። ከዛ ባክ ፎራችን ስንሰራ ኤዝሪ ኮንዛ የሚደርስ አይመስለኝም። ስለዛ ማን ሲቲን የገረፈውን ባክ ላይ ነው የምንጠቀመው ማለት ነው። ጋብሪኤል ሞስኬራ፣ ቤን ዋይት፣ ቦለሯ ካላፊዮሪ ማለት ነው። 60 ደቂቃ ትጮሽና ሁለት ጎል ካገባሽ በኋላ ሂንካፔ ገብቶ ጌሙን ይጨርሷል ማለት። አንቺማ ሁሌ ስታርት አድርጋለሽ። አንቺ ፊት ብቻ ውኝ ነው የምልሽ። አንቺ ቅመሚዎች ሰውዬ መሀል ላይ ስንመጣ ብሩኖ ጊማራይስ የሆነ በረዶ እግሩ ላይ አድርጎ ነበር ምናምን ነገርና ለአንድ ሁለት ጨዋታ ምናምን ነገር ላናገኘው እንችላለን። ራይስ ደግሞ ማረፍ አለበት። ለኮቬንትሪ ያለው በቂ ነው። ሉዊስ ኬሊና ዙቢሜንዲን ታደርጋለህ። ትንሽ ሪስክ አለው አይደል? ሚድፊልድ ላይ ኤሪያ ከቨር ማድረግ ምናምን ነገር ላይ ልንጎደል እንችላለን። ግን ወደፊት ላይ ምናምን ፎርዋርድ ላይ ለኮቬንትሪ ገባ ዙቢሜንዲ ስኬሊ ታስገባለህ። አለቀ ነው የምልህ። ከዛ ላ 10 ቁጥር ላይ ማርቲን ኦዲጋርድ አሲስቱና ጎሎቹን መሰብሰብ ልንጀምር ነው የምልህ። ገባ ገና በመጀመሪያ ጨዋታ ማደርስበት ቦታ ነው የሚያደርሰው፣ እመኔ ነው የምልህ። ከዛ ላ አጥቂ ላይ ስመጣ ሳካ ፊት ቢሆን ደስ ይለኛል፣ ግን ኔክስት ጌም አስቶን ቪላ ስለሆነ ለአስቶን ቪላ ትጀምራለች። ሳካ ያውን በኖኒ ማዱዌኬ እንዳረግ ማለት እንደውም ማክስ ዳውመንን ብታስገባት ተቀራ አይለኝም፣ ግን እንተዋወቃለን። አንተ ፈላዎችን በደንብ ማብሰል አለብህ። መጀመሪያ ኩክ ካላረካቸው ለቴብል አታቀርባቸውም። ስለዛ ማዱዌኬ እዚህ ጋር ይባል። በዚህ በኩል ደግሞ ክሪስቶስ ዞሊስ ማለት ነው። አንቺ ሰውዬ በጣም ተፈላጊ የሆነ ሰው ነሽ። በቃ ኤዜ ነበር ልልህ የነበረው፣ ግን ዞሊስ ይበቃል ኮቨንትሪ ማለት ካልቻለ ሰከንድ ሃፍ ኤዜ ይገባል። ከዛ ላለው አስቶን ቪላ ላይ ደግሞ አስቶን ቪላ ላይ ኤዜ አይግባ። ገባለ አምና አስቶን ቪላ ላይ ገብቶ ማቲካሽ አግብቶበት በዚህ በኩል አግብቶበት ነው አመቱን ሙሉ አርቴታ ቤንች ያደረገ ማለት ነው። ኦዲጋርድ ሲጎዳ ስለዛ አንተ እንደውም አትገባ፣ አንተ እረፍ። ገባለ ከዛ መሀል ላይ ደግሞ ካይ ሃቨርትስ አለች። ምንም ገባለ ካይ ሃቨርትስ 10 እየሳተ አንድ እያገባ ማለት ነው። ጎልደን ቡት ነው የሚበላው። ገባለ ሃላንድ ባይኖር ኖሮ ነው። the champ is here እንገናኝ ማታ 4 ሰዓት። ይሄንን ቪዲዮ ለባለቤት ላከላት። ፕሪሚየር ሊግ ሊጀምር ነውና ለሚስቶች አንዳንድ ማሳሰቢያ። ከነሐሴ እስከ ግንቦት ቴሌቪዥኑ የግሌ ነው፣ በሪሞት ክርክር አልፈልግም። ኳስ እያየው በቴሌቪዥኑ ፊት ለፊት ወዲያና ወዲህ መመላለስ ፈጽሞ የተከለከለ። ቲሜ ሲሸነፍ አይዞ ያጋጥማል፣ ተረጋጋ፣ ኳስ እኮ ነው፣ ቀጣይ ያሸንፋሉ ምናምን ፈጽሞ እንዳትይ። ሪፕሌይ በጣም ወሳኝ ነገር ነው። አይቼውም ቢሆን ደግሜ ማየት አለብኝና ምን ደግመታ ያለ እንዳትይ። ማንኛውም የፍቅር ንክክ የምፈቅድልሽ በረፍት ሰዓት ወይም በጨዋታ መጨረሻ ብቻ ነው። እንድንነጋገርበት የምትፈልጊው ጉዳይ ካለ ከኳሱ ጋር በማይጋጭ ሰዓትና ሁኔታ ብቻ እንደሚካሄድ እወቂ። ኦፍሳይድ ምንድነው ብለሽ እንዳትጠይቂ። አያል እያለ ወያላ ነው ሊጉን የሚባርከው፣ ወያላ ነው የሚቀድሰው። እዚህ ቆይ ገብረ ገብ የለም እንዴ? ዋን ግን የሞላው እንዴ? የሊጉ አባውራ ቁጭ ብሎ ወያላ ሲባርክ ሊጉን ልታወይሉት ነው እንዴ? አሁን አንደኛ ላይ ወጥቶ አሸነው አልወርድ የሚል የማን አለልን ነው? እኔ በጣም ያቅለሽልሽኝ ነው። በጣም ያቅለሽልሽኝ ነው። እኔ ወንድሜ ጋር ያልማዲጋ ላልጌ ደምኒ እዛ ሻምዲጋ ላልጌ ይጫወታሉ። አሳዳጊ መደሉ ብቻ ፕሪሚየር ሊግ ኢዝ ባክ ይላል ፋሚሊ፣ እንኳን ደስ አለን። ዛሬ እንግዲህ ውዱና ተናፋቂው የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ይመለሳል ማለት ነው። ሻምፒዮኖቹ አርሰናል በሚካኤል አርቴታ እየተመራ እንዲሁም ደግሞ አዲስ አዳጊው ኮንቨንተሪ በፍራንክ ላምፓርድ እየተመራ እንግዲህ ይሄ ጨዋታ ምሽት 4 ሰዓት መርሃ ግብሩን እንግዲህ ይከፍቱልናል ማለት ነው። እናም ተወዳጁ የእንግሊዝ ፕሪሚየር ሊግ ስለተመለሰ መላው እግር ኳስ ቤተሰብ እንኳን ደስ አላችሁ ማለት እንፈልጋለሁ። የማቸን ምሽት 4 ሰዓት እንግዲህ ይመቻችሁ።
ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። ደገነርስ እመኑኝ፣ ይህ ዋንጫ የናንተ ነው። ትረስት ሚ። ከፋችሁ ወይ እንዳይከፋችሁ ደገነርስ። የሚገርመው በመጀመሪያ ሳምንት ቀጥታ ለመስጠት ከአርሰናል ውጪ እርግጠኛ የሆንኩበት ቲም የለም። አታውንም ቁጭ ብላል። ፕሪሚየር ሊጉ ተጀምሯል እኮ ወንድሜ። ለቃ ሞቅ አድርገው ቪዲዮን ኮፒ ሊንክ እና ሪፖስት አድርገው። ማንዬ የመጀመሪያ ሳምንት የፕሪሚየር ሊጉን ጽድት ያለ ቀመር ነው ጠቅም አደረግልህ። ላለፉት 5 ቀናት ከትናንት ውጪ ላለፉት 5 ቀናት ቴሌግራም ላይ ስትሬት እንዲህ ስንደመስሰው ነው የቆየው። ደንብ ሰስ ስናደርገው ይሄን ደግሞ ሙሉን ቀመር ጀባልል ነው። አርሰናል ከኮቨንተሪ ቀጥታል። አርሰናል ሃል ሲቲ ከማን ዩናይትድ እዚህ ጨዋታ ላይ ቢያንስ 2 ጎል ይቆጠራል 1.5። ኤቨርተን ከፓላስ እዚህ ላይ በተመሳሳይ 1.5። ምክንያቱም የመጀመሪያ ሳምንት ስለሆነ ጠንቀቅ ብለን ነው ብያለሁ። ስለዚህ ኢፕስዊች ሰንደርላንድ ብቻውን 1 ጎል ያስቆጥራል ትለዋለህ። ኖቲንግሃም ፎረስት ከሊድስ እዚህ ጨዋታ ላይ ኦቨር 1.5 1 ጎል በላይ ይቆጠራል እንለዋለን። ብሬንትፎርድ ከስፐርስ እነዚህ ደግሞ ይገባባሉ ብለን ባላንስ እንዲያደርግ ማለት ነው ወዳችን። ብራይተን ከአስቶን ቪላ የእሁዱ ጨዋታ እነዚህ ሁለቱ ቲሞችም ይገባባሉ ብለን እናልፈዋለን። ማንቸስተር ሲቲ ከበርንማውዝ ቢያንስ 1 ጎል ያስቆጥራል ብለን እናልፈዋለን። ኒውካስትል ከሊቨርፑል ለሊቨርፑል በትንሹ ሌላ ያመንኩት ቲም ኒውካስትል ስለሆነ ኢቭን ኒውካስትል በሜዳው ጠንካራ ነው የምንለው ኒውካስትል ከኤዲያው ጋር ነበረ፣ ኤዲያውም የለም። ለሊቨርፑል ደብል ቻንስ ሰጥቻለሁ። ፉልሃም ከቼልሲ ፉልሃም በትንሹ 1 ጎል ያስቆጥራል። ገባል ይቆጠራል ጎል ቼልሲ ላይ እና ይሄን ይመስላል። 18 ወር ነው። ሌላ ቀመሮችም ይኖራሉ። እዚህ ቴሌግራም ላይ ተቀላቀል ነው ማለት እንዳያመልጥ አባቴ። ቪዲዮን ኮፒ ሊንክ እና ሪፖስት ማድረግ እንዳረሳ ይቻማችሁ። ፕሪሚየር ሊግ ኢዝ ባክ። የዓለማችን ምርጡና ተወዳጁ ሊግ ዛሬ ይጀምራል። የአምናው የፕሪሚየር ሊግ አሸናፊዎች ዘ ዲፌንዲንግ ቻምፒዮንስ አርሰናሎች ዘንድሮ ወደ ፕሪሚየር ሊግ ካደጉት ከኮቨንትሪ ሲቲ ጋር የመጀመሪያ የ2026/27 የመክፈቻ ጨዋታቸውን ያደርጋሉ በኤምሬትስ። እዚህ ጨዋታ ላይ እንግዲህ አርሰናል ይሄንን ጨዋታ አሳምሮ አሸንፎ ይወጣል ተብሎ ይጠበቃል። ምክንያቱም ኮቨንትሪ ሲቲ ያው ከረጅም ጊዜ በኋላ ነው ወደ ፕሪሚየር ሊጉ የተመለሱት። ያሸንፋሉ ተብሎ ግምት አይሰጥም። ነገር ግን እግር ኳስ የሚሆነውን እናያለን። የአምናዎቹ የፕሪሚየር ሊግ አሸናፊዎች እንግዲህ አርሰናሎች ዘንድሮም ቢሆን ተጠናክረው የመጡ ይመስላል። ተጫዋቾች እነዚህ ቡድን ላይ ጨምረዋል። የጎደለም ተጫዋች የለም። ሁሉም እንዳለን ያለው ሰው ዘንድሮም ለዋንጫው ያው ይገመታሉ አርሰናሎች የሚሆነውን እናያለን። ነገር ግን ፕሪሚየር ሊጉ ተመልሷል አባቴ። ፕሪሚየር ሊግ ሲመለስ ደስታው እኮ አባቴ እናያለን የሚሆነውን። ዘንድሮም እንግዲህ ነቆራውና ያው ብሽሽቁ ይቀጥላል በክብር ባለው መንገድ። ስድድብ አያስፈልግም። ነገር ግን ምቀኝነቱ ነቆራው ጉንተላውም ይቀጥላል። ይመቻችሁ። አርሰናል 2026/27 ዛሬ ይጀምራል። ዛሬ ዕለተ ዓርብ አርሰናል ተገፍቶ በወንበዴዎች በሽፍታዎች ተገፍቶ ወደ ጦርነቱ ይገባል። የጥልቁን መንፈስ ያገኙታል። ጥልቁስ ገብተህ ስለማታውቅ አታውቀውም። ለምን? እኛ ሻምፒዮን ስለሆን ጥልቁን እናውቀዋለን። ከጥልቁ አንቀን አውጥተን እያንዳንድሽን ስጋሽ ከላይ ተነጭቶ የዛሬ ዓመት 2ኛ ፕሪሚየር ሊግ ዋንጫ ብለን እንጨፍርብሻለን። ዛሬ አርሰናል ልዩ ቀኑ ነው። ድግሳችንን ዛሬ እንጀምረዋለን። ምድረ ፎቅ አቃ የቁጭራ ደጋፊ መጣውልሽ። ፕሪሚየር ሊግ ኢዝ ባክ። ፕሪሚየር ሊግ ኢዝ ባክ። ኮፒ ሊንክ ሼር አድርጎ አካውንቱ ተይዟል። መልካም ጊዜ